ምን አሉ? ከዚያ እንደገና ተመልሰው ሱሪያችሁ ተቀደደ ወይ? ትክክል ነው። ጋር ነው ሱሪያቸው የተቀደደው። ሱሪያቸው ተቀደደ። ሱሪያቸው ተቀደደ። ሱሪያቸው አመለጣ። የሚያውቅ የኖሩ ነገሮች አቀበት ሆኖ አስበላሽ ኮሚቴ እስካሁን ድረስ በመሰበር ብቻለ የተጎናጸፈውን ነፃነት የተጎናጸፈውን ማንነት ያረጋገጠውን ወሰን የማጽናት ኃላፊነት አለበት። ኮሎኔል ደመቀ በሚመራው ፌዴሬሽን ምክር ቤት ሂደን ገብተናል። ጥያቄያችን ያነሳነው እዚህ መነሻው ጀግናው ደጀኔ ማሩ የተመራ ጦር ወደ ጎንደር ከተማ የደረሰበት የሚጠቅመው ወደ ትግራይ መከራው ደግሞ ወደ ወልቃይት ያመጡበት የነበረ ዘመን አሳልፈናል። ያንን እንዳንረሳ የቀረበው የፓርላማ ውይይት በጣም አመርቂ ነው። የኦሮሞ ወጣቶች ወልቃይት ያማራ ነው ብለው ሰልፍ ወጥተዋል። ለጥላት ጨለማው ለኛ ግን ነፃነታችን ነው። ስንት ወንድሞቻችን ከጎንደር የሞቱበት ነው። ለሐምሌ 5 ኮሎኔል ደመቀ በሰዓቱ እንደ ከብት ተወጥቶ ቢሄድ ኖሮ የነፃነት አይመጣም ነበር። አዲስ ዓለም ዝቅ ስትል አንዲት ተማሪ ትምህርት ቤት አይቻለሁ በጥይት ተመታ። የፍትህ ጥያቄ እስከያዝክ ድረስ ትክክለኛ ጥያቄ እስከያዝክ ድረስ እና እሱን ለማሳካት ቁርጠኛ እስከሆንክ ድረስ ምንም ያህል ጨለማ ቢሆን ምንም ያህል አስፈሪ ቢሆን በድል ትወጣዋለህ። ሐምሌ 5 ክስተቶቹ እንደቀን በሰዓቱ የተከሰተው 2008 ዓመተ ምህረት አንደኛው የምናየው አመራሮችን በሌሊት በውድቅት ሌሊት ታፍነው የታሰሩበት። እነዚህን ደግሞ ስም ለመጥቀስ ያክል አታላይ ዛፌ፣ አለነ ሻማ፣ ጌታቸው አደመ፣ መብራቱ ጌታውን እነዚህ ታፍነው ወደ አዲስ አበባ የሄዱበት፣ እንዲሁም ደግሞ ጎይቶም ርስቀይ ደግሞ ያመለጠበት ጠላትን ተከላክሎ ያመለጠበት፣ ጀግናው ኮሎኔል ደመቀ ዘውዱ ከጠላት ራሱን የተከላከለበት ብቻ ሳይሆን እጅ አልሰጥም ብሎ ታሪክ የሰራበት ቀን ነው ማለት ነው። እንዲሁም ወልቃይት ጠገዴ፣ ሰሜን አርማጭሆ አጠቃላይ የጎንደር አማራ አርበኞች ወደ ጎንደር የተጓዙበት የተመሙበት በዋናነትም ጀግናው ደጀኔ ማሩ የተመራ ጦር ወደ ጎንደር ከተማ የደረሰበት እንዲሁም ሌሎች በኋላ መጣበታለው የነ ጎቤ መልኬ እንዲሁም ታሪክ የሰሩበት የጎንደር ከተማ ወጣቶች ህዝባዊ ንቅናቄና ማዕበል ያደረጉበት በዋናነት ደግሞ የሴቶች እንቅስቃሴም ጭምር በወጣት ንግስት ይርጋ የታየበት ጉልህ ሚና የታየበት የትግል ቀን ነበር ማለት። ስለዚህ የሐምሌ 5 ውጤት ምንድነው ብለን ስናይ አንደኛው የወያኔ አፋኝ ቡድን የተሸነፈበት ውጤት አንድ፣ ውጤት ሁለት ደግሞ ጀግናው ኮሎኔል ደመቀ ዘውዱ ለጎንደር ከተሸነፈ በኋላ ለጎንደር አገር ሽማግሌዎችና ለክልሉ መንግስት በአደራነት ተላልፎ የተሰጠበት ከዛም ለሀገራዊ ለውጡ ደግሞ መነሻ የሆነበት እነዚህ ዋና ብዙ ውጤት መጥቀስ እንችላለን። እነዚህ ግን አንኳር ውጤቶቹ ናቸው ብሎ መናገር ይቻላል። ስለዚህ ሐምሌ 5 አጠቃላይ የአማራ ህዝብ የአዲስ የነጻነት ተጋድሎ ምዕራፍ የተቀጣጠለበት ቀን እንደሆነ እናያለን ማለት ነው። በሐምሌ 5 ቀን ደግሞ የመስዋዕትነት የከፈሉ ወንድሞች አንደኛ ሲሳይ ታከለ፣ ሁለተኛ ሰጠኝ ባብል፣ ሶስተኛ አስረስ መስከነ አለቃ ይመስለኛል ዲያቆን ይመስለኛል ልጅ እሱ ባለው ጸጋይና አዳነ እንየው የሚባሉ እንዲሁም የቆሰሉ ደግሞ ቴድሮስ ገብረ መስቀል ደግሞ በሰዓቱ ሌሎችም ሐሳብ ታነሳላችሁ። እንዲሁም በአዲስ አበባ ደግሞ ነጋባንቲሁንና አዲሱ ሰረበ ከሐምሌ 5 በኋላ አዲስ አበባ ታድነው የታሰሩ ናቸው። ከዛ በመቀጠል ቅድም በተናገርኩት የነጻነት ተጋድሎ
የተቀጣጠለበት ስለሆነ በዋናነት ሐምሌ 24 2008 ዓመተ ምህረት በጎንደር ሰፊ የሆነ ሰላማዊ ሰልፍ ተጠራ። እንዲሁም ባህር ዳር ደግሞ ነሐሴ 1 እዚህ ጎንደሩ ደግሞ በጣም ታሪካዊ የነበረ ትግሉንም ወደፊት ጥልቅ መልእክቶች የተላለፉበት በመሰረቱ ሐምሌ 5 ታሪካዊ ቀን ነው ማለት እችላለሁ። ሐምሌ 5 2008 ሲፈጸም እኔ ጎንደር ነበር። መናኸሪያ አካባቢ ጨርቆስ ማለት ነው። ልጄ አዘዞ ታማ ልጄን ለመጠየቅ ልጄ ሲያተመልሽ ነው ነበር በዚያን ሰዓት። ያ ሌሊት የተፈጸመው ሲፈጸም ግን ጎንደር እንዲና ቅድም አንድ በዚህ ሲናገረሽ ሽፍታ ገባን የተባለው የተፈጸመው ቀበሌ 18 አዲስ ዓለም ላይ ነው። ለሽፍታ መች ነው? አዲስ ዓለም ገደል ነው፣ ጫካ ነው። ባንገረባ ነው የሚገቡበት። ባለው የገረ መንፈስ ቅዱስታችሁን አድርገው ነው የሚገቡበት። ለሽፍታ ለማንም ለመውጣት ለመግባት የተመቸ ነው። ስለዚህ እንዳለ የተባለው በኋላ ግን ነገሩ እንትን እያለ ሲባል ኧረ የለም ኮሎኔል ደመቀ ዘውዴን ለመያዝ ሄደው ከዚያ ኮሎኔል ደመቀ እርምጃ ወስዶባቸው ነው የሚለው ወደ ነዛ ማለት ነው። ከተነዛ በኋላ ምን ተደረገ? ኮሎኔል ደመቀ ዘውዴን ለመውሰድ የመንግስት ባለስልጣኖች ሁሉ ያልተሯሯጡበት ስራ የላቸው። እኔ ከሰልፉ ነበር፣ ቢያሳ ላይ ነበርኩ እኔ። ልታወጣ ፍርድ ቤት ሲቀርቡ ኮሎኔል ደመቀ ፍርድ ቤት ይቀርባል ተብሎ ፍርድ ቤቱ በህዝብ ነው የተከበበው። ከቢያሳ እስከ ብልቆ እስከ ፍርድ ቤት ድረስ፣ ከቢያሳ እስከ አራዳ እስከ ቅዳሜ ገበያ ድረስ፣ እስከ ባታ ወይ ቤት ድረስ ታሪካዊ ስራ ነው የተሰራበት። ዛን ሰዓት ያልወጣ ህዝብ የለም። ላይታች አሉ። በአየርም ሆነ በምንም ለውጥ ፈለጉ፣ አፍነው ለመውሰድ ፈለጉ፣ አልተሳካላቸው። የጎንደር ህዝብ ምናል ወይላችሁ አለ። ይህ ሰውዬ አሳልፋችሁ ከሰጣችሁ ወይላችሁ አላችሁ። የወይላችሁ አላችሁ በሉ አንድ ነገር ምን ፋርዳችሁ እናንተ እናላችሁ። የጎንደር ህዝብ ሴት የለው እንዴት የለም፣ ሽማግሌ ነው፣ ሴት ነው፣ ወጣት በሙሉ መልኩ ያልቀረም ቄስ አልቀረም። እንዲያ ብለው ኮሎኔል ደመቀን አስቀርተዋቸዋል። በዚያ ሰዓት እኔ ትዝ ይለኛል የኮሎኔል ደመቀ ዘውዱ መለየው ውጭ ሀገር አሜሪካ ሄዳ ጭረት አቀርባለች። ትዝ ብላችሁ ከሆነ ጭረት አቀርባለች። ሁለት ሴቶች ናቸው ልባችን ጭረት ተወሰዷል። ሁለተኛው ቴዎድሮስ ተፈጠረ ነው ያው ትክክል። አሁን ሁለተኛው ቴዎድሮስ ነው። በታሪክ ውስጥ እንደ ቴዎድሮስ በአገር አቀፍ በዓለም አቀፍ ሆኖ በአገር አቀፍ የሚመዘገብ ቅርጽ ነው፣ ታሪክ ነው። ስለዚህ በዚያን ሰዓት እኔ ከዚያ ቆይቼ ነገሩ ያንተ ሲል የአጋዚ ሰራዊት ዱባይ የወያኔ ነው አጋዚ ሰራዊት የሚባለው። ወዲያው በወቅቱ የነበሩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትእዛዝ ሰጥቶ መጥቶ ፈሰሰ ጎንደር። እንዴ አቤት ላይ ወጥቶ እኮ በምን አይነት መልኩ ነው የፈጀው? በከስንት በጥይት ነው፣ በቪልት በጥይት ነው። ስንት ነው የተሰቃየው? ስንት ነው? እኔ ትዝ ይለኛል አዲስ ዓለም ዝቅ ስትል አንዲት ተማሪ ትምህርት ቤት ወርቃ ይቻለው በጥይት ተመታ። ስለዚህ የሰራ ባለየ ህዝብ ነው። ሲሄዱ ግን ኮሎኔሉ ምንድን ነው ያሉት? ከዚህ ከመጣው በኋላ ምንድን ነው ያሉት? ተሰብስበው ከዚህ ከሻይ ጋር ወንዱ ከዚህ አንድ ሻይና ፍራሹ ተሰብስበው ባጠቅሰው ደና ነው ትሄደው ከሱ ሻይ ተጣሉ። አባሎች ናቸው። ማልዳ ይሰበሰቡና ይሄዳሉ። ከዚያ ይሰበሰባሉ። ስለ ወያኔ ነው የሚያወሩት። እኔ ጎንደር ስመጣ ታደሰ ወጣናት ነው መጥቼ ምን አይተህ ምን ሰማህ? መጣ ምንም የሰማሁት የለኝም። እንዴ ጎንደር አልነበርክም? እንዴ አዎ ነበር። እንዴ ምን እንደማሰማህ ዛሬ ምን ትሸሽልናለህ? እንዴ እየተባለ አይደለም ወረማ እንደናንተ ሰማለሁ። እኔ ባይኔ ያየሁት ነገር የለኝም አልኳቸው። አይ እየሸሸከነ ነው እንዳሉ እኔ አልሸሽጋችሁም እንዳናንተ የሰማችሁት ሰምቻለሁ አልኳቸው። ምን አሉ? ከዚያ እንደገና ትመጣ ሱሪያችን ተቀደደ ወይ? ትክክል ነው። ጊዜ ነው ሱሪያቸው የተቀደደው። ሱሪያቸው ተቀደደ። ሱሪያቸው የምትጋጭ ተቀደደ። ሱሪያቸው አመለጣ። እሱ እኮ ይዞ አንድ ግራውንድ አድርጎ አሰቃይተው ለመግደል ነበር አንደኛው። ሁለተኛ እሱ ደግሞ በመኪና ለመጎተት ነበር። ሶስተኛ ጉድጓድ ቆፍሮ በመለከት ለመንዳት ነበር ታስቦለት የነበረ። ከዚህ ተነስቶ ይቁጣው
ይሄ ከቃላቸው ሰማሁ ዝም ብዬ ፍርስ የማወቀው አይደል። ተሰብስበው ነው እዛ ቁጭ ብዬ እንደዛ ቆጥረኝ ብቻ እንትንኛ ወያኔ ማነው በዚህ አንድ ሰው ተናግረዋል። ይቺ አዳራሽ ምን ነበር ሲለምነው ስሰበሰባለሁ ስብሰባ ይቀርም እናንተ ለምጠሩ ይጠሩኛል። እኔ ያየሁትን እናገራለሁ፣ አልፈራም። ማንም ሰው ይበለኝ እከራከራለሁ ለራሴ። ስለዚህ ጠርተው ይቺ አዳራሽ ምንድን ነው ዘፈን ይከፈታል። ሻማ ቆረጠው ሽሙን ጎሜን ነበር ዘፈናቸው። የወልቃይት ጠገዴ ባላባት ከዚያ አይሰበሰቡ የእነሱ አባላት ካልሆኑ በስተቀር አይሰበሰቡ ፈጽሞ። ተሸማቀው ነው የሚኖሩ። የሚጠጡባት ሻይ ቤት እኮ መረጃ ሙጭጭ አላቸው፣ ይልቁባቸዋል። እስተማውቀው ድረስ ነው ይልቁባቸዋል። የወልቃይት ጠገዴ ታስረው እጅግራቸው ታስረው እንዳይሄዱ ታስረው እንዳይሄዱ ተለቁሞ ነበር በዚያን ሰዓት የወልቃይት ጠገዴ። ይህ ሁላ ስቃይ እያሳለፈ የወልቃይት ጠገዴ ሰፊ ምራዝ ስቃይ እያሳለፈ አገር ሲኖር ነው እኛ የምንኖረው። አገር ከሌለሽም ማንም አይነት ሴት የለም፣ ለቅሶ የለም፣ ቄስ የለም፣ ማንም ሰው አይኖርባትም እዚች ሀገር ላይ። ስለዚህ አገራችን መከበር አለባት። አገራችን መጠበቅ አለብን። አገራችን ማክበር አለብን። ጠላቶቻችን መክተን መዋጋት፣ ስራችን ጠበቅ ማድረግ አለብን። ያ ካልሆነ እየተፍረከረክን አንዱ ወደዚህ አንዱ ወደዚህ የምንል ከሆነ ግን እንጃ ይበሉና እና በሱዳን እንደሚበር እንሰማለን። ያን እንደዚህ ግብጽ ሱዳን እንደምሰሩ እናውቃለን እየሰማን በቴሌቪዥን። ስለዚህ አሁን ነገሩን ለማሳጠር ያህል እንጠንቀቅ። የቀረበው ጽሑፍ ጥሩ ነው፣ እኛን ለማደራጀት አንድ ግንባር ለመፍጠር ነው የተነበበው። ይህን አጠናክር መቀጠል አለብኝ። አመሰግናለሁ። ጨርሻለሁ። ከዚህ በጣም አንድ ጥያቄ ልጠይቅዎ እፈልጋለሁ። ይህ ጥያቄ ምንድን ነው? የሐምሌ 5 መዋጠሪያውን ደግሞ የማንነትን ጥያቄ ማረጋገጥ ይመስለኛል። ይህ ማንነት ጥያቄ የፌዴሬሽን ምክር ቤት እስካሁን ድረስ ሳይወስን ነው የአንድ የፓርላማ 5 ዓመት ጊዜ ጨርሶ እንግዲህ እያየነው ነው። ምክንያቱም የፌዴሬሽን ምክር ቤት አፈ ጉባኤ ትዝ ይለኛል አንድ ጊዜ ሲናገሩ ባለው መድረክ ላይ የራያና የወልቃይት ጉዳይ ፋይሉ ተዘግቶ ወደ መዝገብ ቤት ተመልሷል ሲሉ ሰምቼ ነበር። ይቅርታ ብሎናል ሲሰጥ ይሄ አሁን ከኛ ጥያቄ ያልነበሩ ሰዎች ክልል መስርተው ህዝባቸውን እያስተዳደሩ ያየን ነው። የኛ ጥያቄ የነበሩ ነገሮች አቀበት ሆኖ አስፈላጊ ሆኖ እስካሁን ድረስ የሚወሰደው እርምጃ አለ። ባለፉት ለማንኛውም ዜጋ ለማንኛውም ኢትዮጵያዊ በኢትዮጵያ ካርታ ውስጥ እስካለን ድረስ ምርጫ የትልቅ መብታችን ነው ተብሎ በተለያዩ ጊዜ በተለያዩ ሰዓት በሶሻል ሚዲያ ተነግሮ ነበር። ይህ ጥያቄ እንዲቆላሽና የወያኔ ተመክሮ አዲስ አበባ ተቀምጠው አንዴ በፍርድ ቤት አንዴ በምን ይቅርታ ሀሳቡን ተመስብሶ ቀረ። ወጀብ ተነግሮ ለኢትዮጵያውያን አደረጉ ወይስ የኢትዮጵያ ካርታ ውጭ ነው ያለው? በየት ይዘጋ ችግር የለውም። እግዚአብሔር አላህ ወረተናል። የተፈጥሮ ሀብት ይዘን ህዝባችን ውሃ ያጠጣለው ነው። ልጆቻችን እየተማሩ ናቸው። መንገዱም ልማቱ አስፈላጊ የሆኑ ነገሮችን እንደ አቅማችን እየሰራን ነው። ይሄ ያልፋል። ዋናው መቋጠሪያው ግን የማንነት ጥያቄ ምላሽ ማግኘት የህዝባችን ጥያቄ መሆኑን የተረዳን ይመስለኛል። ትግሉ ተጧጡፋል። ጥያቄያችን ከሞላ ጎደል በተገኘው አጋጣሚ የተገኘ እድል ነው። ራሳችን በራሳችን የማስተዳደር አቅም የተፈጠረው ዋና መነሻችን ምንድን ነው? ያን መነሻችን
ማንነታችን አማራ ነው፣ ድንበራችን ተከዜ ነው፣ አገራችን ጎንደር ነው። አማራ በመሆናችን ደግሞ ሐምሌ 5 አይተናል። ጀግንነቱን ታይቷል፣ ወንድነቱን ታይቷል። ጀግና የጠገዴ ህዝብ፣ ጀግና የአማራ ህዝብ፣ የጎንደር ህዝብ ታይቷል። ሐምሌ 5 ጀግንነት ማለት ይሄ ነው። ዳግማዊ አፄ ቴዎድሮስ የተወለደበት ቀን ሐምሌ 5 ነበር። አማራነታችን ያረጋገጥንበት ቀናችን ነው። ከፋሽስቱ ወያኔ ነፃ የወጣንበት ቀን ነው። ከቀንበር የተላቀቅንበት ቀን ነው። ይህ አዳራሽ ትናንት የማን ነበር? እዚህ የነበራችሁ እዚህ ስትኖሩ የነበረ ታውቃላችሁ። ይህ አዳራሽ የማን ነበር? ስንገረፍበትና ስንሰከርበት፣ ስንሳደድበት፣ ስንወቀስበት፣ መጥፎ ሲመከር ምንገባበት፣ ጥሩ ጥሩ የራሳቸው የሚጠቅም ሲሆን እኛ ማይጦሩን ከዚህ ወልቃይት ጠገዴ አማራ የሆነ የማይገባበት አዳራሽ ሲወል ነው ነበር። ዛሬ ግን ይኸው በአማራ አዳራሽ ይኸው ተሰብስበን በታችን እየተወያየንበት አማራነታችን ያረጋገጥንበት በትላችን ድል ያደረግንበት ሌላ የሸሸበት ሀቀኛ ተወላጁን ባላባቱን የተተከለበት ቀን ሐምሌ 5 ትናንት ምን አልተን ነበር? ዛሬ ያገኘነው ምንድን ነው? በራሳችን ሰዎች ነው እየተዳደርን ያለ ነው። ከዘበኛ ጀምሮ እስከ ዋና አስተዳዳሪ እስከ ዞን አስተዳዳሪ፣ ከመናኸሪያ ጀምሮ እስከ ሆቴል፣ ከሻይ ቤት ጀምሮ እስከ ሆቴል፣ ከባጃጅ ጀምሮ እስከ መኪና አሁን የወልቃይት ጠገዴ አማራ ተወላጅ ብቻ ነው ያለ ነው። ከሐምሌ 5 ያተረፍነው ይሄና ይሄ ብቻ ነው። ሐምሌ 5 በወልቃይት ጠገዴ ብቻ ተከብሮ ቢኖርም አሁን አንፈልግም። ሙሉ የአማራ ህዝብ ነው። የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ከወያኔ ነፃ የወጣበት የአማራ ህዝብ ራሱ ርስቱ ወንድን ያስመለሰበትና ማንነቱን ያረጋገጠበት ራሱን ያስከበረበት ቀን ሐምሌ 5 ነው። እንዲያውም ይሄ እንዳጋጣሚ በዚህ ሁላችን እንድናስብበት በአማራ ምክር ቤት ቀርቦ ራሱ የባህላችን ቀን የብሔራዊ እንትናችን ቀን እንዲሆን እንፈልጋለን። አሁን ዝም ብሎ ለሰዎች ነው የሚቀር በዚህ አከብረን የሚቀረው አይደለንም። በክልል ደረጃ መከበር አለበት ብለን እያሰብን ያለ በዚህ ሁላችሁ ድጋፍ እንድታደርጉና አስተዳደራችንም በዚህ ማሳሰብ ፈልጋለሁ። ሐምሌ 5 እንዴት ተፈጠረ? ዋናው ጠቅሶታል። ሐምሌ 5 እንዴት ነው የተፈጠረ? ሐምሌ 5 እንዴት ነው የመጣው? ህዳር 8 በይፋ ተዋቀረ። መስከረም 8 በይፋ ኮሚቴ ተዋቀረ። ህዳር 21 30 ሰው ኮሎኔል ደመቀ በሚመራው ፌዴሬሽን ምክር ቤት ሂደን ገብተናል። ጥያቄያችን ያነሳነው እዚህ መነሻው እሱ። ከዛ በኋላ እንደነበረ ኮሚቴ በእንበለ ወደ መቀሌ ወደ ሁመራ ልከናል። 2 ጊዜ ማለት ሐምሌ 5 ብሎ ብድግ ብሎ የተገኘ አይደለም። ሐምሌ 5 ቅድም እንደተባለ ለመጨፍለቅ ነበር ዋናው ሲሉ ነበረ። ለመጨፍለቅ ነበር የመጡ። ሐምሌ 5 ሰማይ ደርሷል። ጥያቄያችን ሰማይ ደርሷል። አማራነታችን ሰማይ ካደረስን በኋላ ነው ማንነት አስፈላሽ ለማግመን መንገድ ለሚሻለው ከዛ በኋላ ደግሞ ሁሉ ይተውታል። እኛ ግን ተማምነናል። ሁላችን አንሞትም፣ ሁላችን አንታሰርም፣ ሁላችን አንቀርም። የሞተ ይሙት፣ የታሰረ ይታሰር፣ ያመለጠ ያምልጥ። እንዳንካካል ግን ጥቁር ውሻ ያስወልደን ብለን ተማምነን ነው የጀመርነው። በዛሬው ዕለት ብዙ የወልቃይት ጠገዴና አማራ ህዝብ የሞተበት፣ የተሰደደበት፣ የታፈነበት፣ በባህሉ እንዳይጫወት በባህሉ እንዳይናገር የተከለከለበት ዘመን ሐምሌ 5 ብቅ ብሎ የነፃነትን ፋና ወዲህ በሆኑት በኮሎኔል ደመቀ አማካኝነት ስለተገኘ ከፍተኛ ክብር ሊመሰገን የሚገባውና ሁላችሁ ደስ እንዲላችሁ አሳስባለሁ። በመቀጠል የዚህ የነፃነት በዓል ሐምሌ 5 አስመልክቶ
ለቀረበው የፓናል ውይይት በጣም አመርቂ ነው። በዛ መካከል ላይ ግን የመዘናጋት ጉዳይ አለ የሚለውን እንደ አቋም ወስደን ወደፊት ሊደረጉ የሚገባቸውን ሁኔታዎች ሁሉ ተጠናክረንና አንድነታችንን አጽንተን እንደተባለ ሁሉ የሰማዕታት ወንድሞቻችንን ታሪክ ላለመርሳት ሁላችን ተግተን ታሪካችንን አጽንተን ለመኖር ያብቃን እላለሁ። በየዓመቱ የሚከበረው የሐምሌ 5 ታሪካችንን ወንድሞቻችንን መስዋዕትነት የከፈሉትን አባቶች እህቶች ላለመርሳት ዝግጁ ሆነን በየዓመቱ እንድናከብር አደራ እላለሁ። አመሰግናለሁ። በመጀመሪያ ደረጃ የቀረበው መነሻ ጽሑፍ ወንድማችን ዶክተር ገሰሰው በጣም በሚያምር መንገድ ነው ያቀረበው። ትልቅ ክብር አለኝ ካቀራረቡ አኳያ፣ ከይዘት አኳያ ደግሞ በጣም ያደገ ነው። የትግል በጣም በርካታ ሰዎች ዋጋ የከፈሉበት የመላው አማራና የመላው ኢትዮጵያን ትግል አድርጎ ለዚህ ትግል አብሪ ኮከብ የነበሩትን ከፊት ያመጣ ትክክለኛ ወደ ትክክለኛ ይዘቱን የጠበቀ የመነሻ ጽሑፍ ነው። እንደሚታወቀው ሐምሌ 5 ምንድነው የሚለው ላይ በደንብ የምናውቀው ታሪክ ስለሆነ በእኛ እድሜ በእኛ ህይወት ውስጥ የተፈጸመ ስለሆነ ይህን ታሪክ በአግባቡ በዚህ ውይይት እየተናገሩ መሄድ የግድ ይላል። ታሪኩን ባለማወቅ የሚያናንቅ ስላለ ሆን ተብሎ ስለሚያናንቀው አካል ብዙ ያልጨነቀ ሆን ተብሎ የሚያጣጥለው አካል ዓላማ ይዞ የሚያጣጥል ስለሆነ ሳይገባው ሳይረዳው ትግሉን በደንብ አውዱን ሳይገነዘብ የሚያጣጥል አካል ግን በደንብ ማስገንዘብ እንዲህ አይነት መድረኮች እንዲህ አይነት ውይይቶች ተጨባጭ እውነተኛ ታሪኩን እየተወያዩ እየተግባቡ መሄድ የሚጠይቅ ትግሉ የጋራ ማድረግ የህዝብ ማድረግ የመላ ኢትዮጵያን ማድረግ የሚጠይቅ ወቅት ላይ ስለሆነ በዚህ መሰረት ማንሳት ፈልጋለሁ ማለት ነው። እንግዲህ ሐምሌ 5 እንደሚታወቀው ከሐምሌ 5 በፊት የወልቃይት ጠገዴ ጥያቄ ካፈሙዝ ወደ ህጋዊ ጥያቄ የመጣበት ወቅት ነው የነበረው። 28 እጅግ በጣም ጎንደር አካባቢ የተቀጣጠለ ጥያቄ ነው የነበረው። ይህ ጥያቄ ባፈሙዝ ቢሆን ለወያኔ ቀላል ነበር በዛ ወቅት። ነገር ግን ራሱ በጻፈው ህገ መንግስት 4 ኪሎ ድረስ ተሄዶ የተጠየቀ ነው። ህገ መንግስት መሰረት ተደርጎ የተጠየቀ ጥያቄ ነበር። ይህ ጥያቄ እጅግ አስቸጋሪ ጥያቄ ነው። ህወሓት የተፈተነበት ነው። ብዙ ጊዜ ኮሎኔል ደመቀ እንደሚያነሳው የተፈተነበት ጥያቄ ነው። ሆን ተብሎ ኮሚቴውን ለማንኮላሸት ግን ጥያቄ ወደ መቀሌ መልሱት ተብሎ ወደ መቀሌ ሄዳችሁ አቅርቡ፣ መቀሌ ሲኬድም ወደ ወራ ሄዱ እየተባለ አናውቀውም እየተባለ ለማድበስበስ ብዙ ተሞክሯል። ነገር ግን ኮሚቴው መቀሌ መሄድም አይፈራም፣ ሐሞራ መምጣትም አይፈራም፣ ጥያቄ በድፍረት ለማንሳትም አይፈራም። ያለው ምርጫ በማስፈራራት የሚቆም ኮሚቴ አልነበረ የሚል ኮሚቴ ማለት ነው። ስለዚህ መታፈን ነበረበት። ይህ ትግል እየመሩ ያሉ ሰዎች ማፈን፣ መግደል፣ ደብዛው ማጥፋት ነበረበት ወያኔ። በሁለት መንገድ ያለ ሊፈጽመው ያሰበው አንዱ የትግራይ ባለሀብቶች በጣም ከፍተኛ ገንዘብ በማዋጣት ለማስገደል ገንዘብ ያሰባስቡ ነበር። ይሄ ዳንሻ ታሪክ እናውቀዋለን። ሁለት ባልና ሚስት ትግሬው ባል 100,000 ብር ኮሚቴው ሰዎች ለማስገደል ያዋጣበት፣ አማራዋ ሚስት ለኮሚቴው በአቅሟ ሴት ስለሆነች 10,000 ብር የደገፈችበት ሁኔታ ነበር። በአንድ ቤት የሚኖሩ ማለት ይህን ያስተባበሩ ሰዎች ኮሚቴውን ለማስገደል ያሰቡ ሰዎች ኮሚቴው ከመሞቱ በፊት አንዳንዶቹ ወደ ራሳቸው ፈጣሪ የፈረደባቸውና የሞቱ ናቸው። ስለሆነም ይህ መንገድ ስላልተሳካ ጎንደር አፋኝ ቡድን ልኳል። እንደሚታወቀው ማለት በዚህ ወቅት እኔ ሶሮቃ ነበርኩ አስታውሳለሁ። ሶሮቃ ከተማ ነበር። ጎንደር ትርምሱ ሲፈጠር ምንድነው ተብሎ የተወራው? ምንድነው ጎንደር 18 ጥይት አለ ሲባል ጎንደር ከተማ ሽፍታ ገብቷል ተብሎ እንዲወራ ነው የተደረገው። ለታችኛው መዋቅር ለህዝቡ ማለት ሽፍታ ገብቷል፣ ቀበሌ 18 መንግስት ህግ እያስከበረ ነው ተብሎ ህዝቡ እንዲበተን የፖለቲካ ስራ እንዲሰራ
አጠቃላይ ውስጥ ለውስጥ አቅጣጫ የተሰጠበት ነው የነበረው። በዛው ኮሎኔል ደመቀ ከመያዙ በፊት ቅድም ሲባል እንደነበረው ወንድሞቻችን ሲባል እንደነበረው ለማፈን ሲሄዱ ብዙ ወንድሞቻችን ታፍነዋል፣ ጀሌ ነበሩ፣ ወታደራዊ ቁመናም አልነበራቸው። ጥያቄ በህጋዊ መንገድ ነበር ሲያቀርቡ የነበረው። እሱ ብቻ አይደለም፣ ኮሎኔል ለመያዝ አስቀድሞ ስጋት ስለነበረ ከኮሚቴ ውስጥ ይዘህ አታለህ እሱን ለመያዝ እንዲደወል ተደርጓልም ጭምር ማለት ነው። ስለሆነም ኮሎኔል በቀጥታ ሄዶ መያዝ አልተፈለገም። በጓደኞቹ ተሳቦ በሌላ ማህበራዊ ሁኔታ እና ቤተክርስቲያን ተብሎ በሌላ መንገድ እንዲወጣና እንዲያዝ ነው ተፈልጎ የነበረው። እሱ አልተቻለም። ስለሆነም ዛሬ በሆቴል ውድ የትግል አጋሮቻችን የጌታቸው አደመ እና አታላይ ዛፌ እና ለነሻማ እና መብራቱ ተይዘዋል። ቅድም ታሪኩ እንደሚለው እነ ወይቶም ርስቄ አመልጠዋል ተኩሰው። ስለሆነም ኮሎኔል ሲከበብ በወቅቱ ምንድነው የሰራው? ጥይት ቢተኩስ በነገራችን ላይ የመዳን ዕድሉ ከባድ ነው የነበረው። ዝም ብሎ ጥይት ተኩሶ ዝም ቢል ማለት ግን ለኔ የሚላቸው የትግል አጋሮቹ ስልክ ደውሎ ተከብቤያለሁ ድረሱልኝ ብሏል። እጄን አልሰጥም ብሎ እየታኮሰ ቀጥሏል። በወቅቱ በትክክል ተደውሎለት ደጀኔ ማሩ የወጣው ከሶረቃ ነው፣ ጧት ነው የወጣው። እሱ ለሊት ታፍኖ ሲታኮስ አድሮ የቁርጥን ወንድሞችን ይዞ ሄዶ ደርሷል። የበለሳ ሰው ደርሷል። የጎንደር ከተማ አዛውንቱ ሽማግሌው ደርሷል። የታሪክ ቀን ነበረች እቺ ቀን ማለት በመሆኑ ያ ጊዜ ኮሎኔል እጄን አልሰጥም ብሎ ባይተኩስ ኑሮ እንደ ሌሎቹ ወንድሞቻችን ቢያዝ ኑሮ የጎንደር ማዕበል መፍጠር አይቻልም ነበር። እሱ ድረሱልኝ ስላለ እጄን አልሰጥም ጥይቷ እስክታልቅ ድረስ እጄን አልሰጥም ባይል ኑሮ ያ እንትን አይፈጠርም ነበር፣ ያ ውጊያ አይፈጠርም ነበር። ያ ሁሉ ሞመንት የህዝብ ሞቢላይዜሽን መፍጠር አይቻልም ነበር። ስለሆነም ሐምሌ 5 ዝም ብሎ ተራ ሊያደርግ የሚፈልግ ከዛ በፊት ግልጽ ለመናገር በጣም በርካታ ትግሎች ነበሩ፣ ግን አማራዊ ማድረግ አልቻለም። ሁሉም ከጫፍ እስከ ጫፍ ማነቃነቅ አልቻለም። ያ ትግል ኢትዮጵያን ማነቃነቅ አልቻለም። ያ ትግል ያን ያልሰጥም ሲባል ግን ሙሉ የገቡ ሰዎች ከጫፍ ጫፍ ከወገራ ከበለሳ ከአርማጮ ከወልቃይት ጠገዴ ግፍን የጎንደር ከተማ ደርሶ እሱም እጁን ሳይሰጥ ጀግናን ተሰብስቦ ማትረፍ ችሏል ማለት ነው። ከጠላት መንጋጋ ማዳን ችሏል ማለት ነው። ያቺ ጥይት ዝም ብላ ተራ ጥይት ለማድረግ ያቺ ቀን ተራ ቀን ለማድረግ የሚሞክር ጠላት ካልሆነ በስተቀር ወይም ታሪኩ ማያውቅ ካልሆነ በስተቀር አማራ ሆኖ ጎንደሬ ሆኖ በተለይ የወልቃይት ጠገዴ ተወላጅ ሆኖ ይሄን የሚያሳንስ ጠላት ነው። በነገራችን ይህ ቀን የሚያሳንስ ይህ ቀን ባይመጣ አሁን እዚህ አዳራሽ አንገናኝም፣ አንወያይም። ከንቱ ነው የነበረው። ትግሉም ሌላ የተዛባ ታሪክ ተጽፎለት መጥፎ ታሪክ ተሰጥቶት በመጥፎ ታሪክነቱ የሚቀጥል ነው የነበረው። ስለዚህ ይህ ቀን በጣም ትልቅ ነው። ምን አደረገ? ይህ ቀን ጎንደሮችን አሰባሰበ። ጎንደሮችን አሰባስቦ ጎንደር ማዕበል ፈጠረች። አመራሩን በዛ ወቅት የነበረው የጎንደር ከተማ የክልሉ አመራር የህዝቡ ቁጣና ናዳ መቋቋም አቅቶት አንዳንዶቹ በወኔ ደግፈው ትግሉ፣ አንዳንዶቹም የህዝቡ ቁጣ አስፈሪ ስለነበር ኮሎኔል አሳልፈን አንሰጥም የሚል ከፌደራል ጋር የመጀመሪያው የክልሉና የፌደራል አመራር ልዩነት የፈጠረበት ብአዴንና ህወሓት የተፋታበት ቀን ነበር ይሄ ቀን ማለት። ያኔ ምክንያቱም በበረከት መስጠት ነበረባቸው። ብአዴንና ህወሓት ለመጀመሪያ ጊዜ ልዩነት የፈጠሩበት የብአዴን አመራሮች ልዩነት የፈጠሩበት ቀን ይህ ቀን የነበረው አሳልፈው እንስጥ አላሉ፣ አይቻልም ያሉ የጎንደር ከተማ ከንቲባ ለዚህ ታሪካዊ ህያው ምስክር ናቸው። እነተቀባ ተባበ ቤቱ በላውንቸር ይደብደብ ሲባል አይደበደብም ያሉ እንቁ የአማራ ማሪዎች ነበሩ በዚያው። እነዚህ እውቅና መስጠት ይጠይቃል። በዛው መሪ ሆኖ አብረው ለዚህ ትግል የተጋፈጡ መሪዎች አሉ። የአመራሮች ሚና ምን በዚህ ሰነድ ውስጥ መካተት አለበት። ምክንያቱም አመራሮች የከፈሉት ዋጋ ስላለ። ከዛ በኋላ ይህ ጥያቄ አድጎ ምን የሆነው ጎንደርን አነቃንቆ ምንድነው የሆነው? የጎንደሩ ሰላማዊ ሰልፍ ምንድነው? አሁን በነገራችን ላይ በብልጽግና ውስጥ በብልጽግና ፓርቲ የተቀመጠው
እሳቤ ያን በዛ ሰልፍ የተንጸባረቀው አንዱ ምንድነው የኦሮሞ ደም የኔ ደም ነው ባይ ኑሮ የኦሮ አማራ ትግል የትም ለማ የትም ይገዱ ትግል አይመሰረትም ነበር። ይሄነት ነው ትም ለማ ትገዱ ከዛ ትግል በኋላ እኮ ነው የኦሮሞ ደም የኔ ደም ነው ተብሎ ስለተወጣ እኮ ነው የኦሮሞ ወጣቶች ወልቃይት ያማራ ነው ብለው ሰልፍ ወጥተዋል። ኦሮሞና አማራ አንዱ ነው። ይሄን ነው ኢህአዴግ የተፈረካከሰው። ስለዚህ የወልቃይት ጠገዴ ሰው ወይም የወልቃይት ጠገዴ ጥያቄ የብልጽግና መስራች ነው ስንል የወልቃይት ጠገዴ ጥያቄ ጎንደር ላይ አፈና ሲደርስበት ጥይት ተተኩሶ በጀግና ኮሎኔል ደመቀ ዘውዱ ህዝቡን ተባብሮ አልሰጥም ብሎ ያን ያደገ ሰልፍ ነቅልቆ ከኦሮሚያ ጋር አንድነት ፈጥሮ ኢህአዴግን የፈረካከሰ ነው ዋናው ሐሳቡ እሱ ነው። ኢህአዴግን በትኖታል። በዚህ ወቅት ብዙ ወንድሞቻችን ሞተዋል። ይትግል በጎንደር አላበቃም። ባህር ዳር ገብቷል። ፍኖተ ሰላም ብዙ ልጆች ሞተዋል። እንጂባራ ሞተዋል። እኔ ራሴ ብር ሸለቆ ላይ ታድሶ በነበርኩበት ሰዓት በጣም በርካታ የእንጂባራ ወጣቶች ታስረው እዛ አግኝቻለሁ። ወልዲያ በጣም የሚገርም የነበረው እንቅስቃሴ ማለት ስለዚህ የመላው አማራ ትግል ሆነ። ለውጥ ግዴታ ሆነ ማለት ነው። ኢህአዴግ መፍረስ ነበረበት። ለውጥ ግዴታ ሆነ። ለውጥ አልቀበልም ያለው ኃይል ውጊያ ከፈተ። ውጊያ ሲከፍት እኛ ነፃ ወጣን፣ እናካቴው ነፃ ወጣን፣ አስተዳደር መሰረት። ስለዚህ ትግሉ ሊታፈን የነበረ ሊጠፋ የነበረ ሰው አይቻልም ብሎ እንትን ያለበት ነው። ግን በዚህ ትግል ሂደት ውስጥ ጤናማ ብቻ ሳይሆን ቆሻሻውን መገምገም ያለብን ይመስለኛል። ለቀጣዩ ስለሚጠቅመን ጎበ መልኬ በዚህ ታሪክ ውስጥ የማይተካ ሚና ነበረው። የተገደለው ግን በጠላት አልነበረም። ዛሬም ከውስጣችን ካህዲያን አሉ ማለት ነው። ትናንትም ካህዲ ነበር። በዚህ ትግል ውስጥ እንድሮ አይደለም። ጎበ መልኬ እኮ የገዛ የራሱ ሰው ራሱ ያስታጠቀው ሰው ነው እኮ የበላው የገደለው። ዛሬም ከካህዲያን ጋር ካህዲያን አይኖርም ብለን አናስብ። ዛሬም ከዓላማቸው የተፋቱ ለጉርሻ ለለት ጉርሻ የሚኖሩ የገዛ ዓላማ ጓደኛቸውን የሚክዱ ሰዎች አይኖርም ብለን አናስብም። ግን ትግሉ በግለሰብ ደረጃ ሰዎች እየገደሉ እንደ ህዝብ እናሸንፍበት ትግል ነው። በዚህ ትግል የሚቆም አካል እንደማይኖር መረዳት መቻል አለብን። ምን ሐሳብ አለ? ስለዚህ በዚህ ትግል ጽናት አይተናል። በዚህ ትግል አንድነት አይተናል። በዚህ ትግል ተደማሪ ውጤት አይተናል። ይህ ትግል ሲጀመር እዚህ ደርሳል ያለው አልነበረም። ግን መላ አማራን አነቃንቆ ኢትዮጵያን አንድ አድርጎ ኢህአዴግን አፍርሶ ወያኔን አንኮታክቶ ነፃ የወጣ ትግል ነው። ዝም ብሎ አይደለም። ዛሬ አስተዳደር መስርተናል። አስተዳደር ስንመሰረት እኮ የዋህ ሰዎች ይፈርሳሉ ሲሉ ነው 5 ዓመት ሙሉ እኮ ፈረሱ ነው ሲሉ ነበር። አልፈረስንም። አሸንዳ በመጣ ቁጥር ግንቦታያ በመጣ ቁጥር ሰኔ በመጣ ቁጥር ሽፍቶች ነው የሚሉት። እስካሁን ድረስ ሽፍቶች ነው የሚሉት፣ ወራሪዎች ነው የሚሉት። ግን ዛሬ ድረስ በጣም በሚገርም ሁኔታ አስተዳደር መስርተን ትልቅ ሁኔታ ውስጥ እንገናኛለን ማለት ነው። ሐምሌ 5 ሲጀመር ያው በመጣንበት 2013 እኔ ከመጣሁበት ጀምሮ ከዛ በፊት ግን መነሻ የነበረው ያው ወልቃይት ጠገዴ ላይ ብዙ ወጣቶች በማንነት የተነሳ ሲፈናቀሉና ሲቸገሩ የነበረበት ትግል ብዙ ያጡት ጓዶች አሉ። ያው ማንሳት ከተፈለገ ወደኋላ መለስ ብሎ ማየት ይቻላል። ዛሬ ላይ ግን ወደኋላ ሳይሆን የሚቀጥለው ለልጅ ልጆች ዛሬ እዚህ ደረስንበት ያለፈው ማንነት ነው እና ለለውጥ ጎዳና የሚለው ልማት ዛሬ እዚህ መድረሳችን ትልቁ ነገር ነው። ሲጀመር ያው ከቲፒኤልኤፍ ጋር የነበረው ብዙ ነገር ይታወቃል። ፖለቲካ እስከዛሬ በሚዲያም ስናይ ነበር።
በማንነት የማንደራደርበት የኮሎኔል ደመቀ ዘውዱ ከሸቴ ደመላው ጋር በመሆን ያው ብዙ ወጣቶች ዛሬ እንድንነሳሳና በማንነታችን እንዳናፍር እንዳንሸማቀቅ ትልቅ መስዋዕት ይሆንልን ትልቅ እዚህ ደረጃ እንድንደርስ ያደረጉ አባቶቻችን ናቸው። ለጥላት ጨለማው ለኛ ግን ነፃነታችን ነው። ስንት ወንድሞቻችን ከጎንደር የሞቱበት ነው። አልፎ ተርፎም ተከዜ ውስጥ የሞቱት የነፃነት ታጋዮች ነው። ምንም ጥርጣሬ የለም ነው ብዬ አሁን ይሄ በዓል ለአማራ ኩራት ነው፣ ለማንም ኢትዮጵያ ሕዝብ ኩራት ነው። ምክንያት ስለሆነ ባንተ ተፈጽሟል፣ በአማራ ሕዝብ ደግሞ ተገኝቷል። ይሄ ደግሞ የሚያኮራን ነገር ነው። ለዘላለሙ እየተወሳን ነው። ምናልባት እዚህ አካባቢ የተሰበሰበ አካል በአካልም በወሬ ሳይሆን በአካልም ያየውና በተጨባጭ ያለበት። ስለዚህ በጣም እኛ አሁን ነገጧትም በተለያየ መንገድ ትግላችን ነው፣ ዓላማችን ነው። ወደ ኋላ ምንለው ነገር የለም። ያው እንኳን ለ10ኛ ዓመት ሐምሌ 5 ያው የሁሉም አማራ የነፃነት በዓላችን ቀናችን እንኳን አደረሰን ለማለት ፈልጋለሁ። ያው ዶክተር ገሰሰው ገልጾታል። ያው የሚቀርበው ማለት አንድ መጽሐፍን አይበቃውም። ትናንትና የተሰራው ያው መከራና በደልን ግፍ ሁሉም አልፈዋል። ያው 2008 በሚለው ጎንደር ላይ የነበረው ትግል የቀረው ያው ትንሽ ነው ብዬ ነው የማስበው። እንደኔ ብዙ ነገር ሊቀረው ይችላል እና እኔ አንድ ነገር ምለው የሐምሌ 5 ኮሎኔል ደመቀ በሰዓቱ እንደ ከብት ተጎትቶ ቢሄድ ኖሮ ይሄ ነፃነት አይመጣም ነበር። የኮሎኔል በታች የነበረ ኮሚቴው በዛ ልክ እንደ ከብት ሊጎተት ነበር። በዛ ቁርጥ ቀን ወሳኝ መሆኑን ያው በጣም ያው በዚህ ስናመሰግን እወዳለሁ። በዚህ ልክ አይደለም የወልቃይት ጠገዴ ተወላጅ በጌ ምድር አገር ጎንደር እጅ የሚሰጥ ለቀጣይም አለ ብዬ አላስብም። እኔም አስታውሰው ኮሎኔል ደመቀ ነው በሰዓቱ በዛ ልክም ስለሆነ ቀጣይም ያለው ወጣት ሆነ ለሌላም ለትግል እጅ የሚሰጥም ሰው አይኖርም። ያው ይሄም ባህላችንም ዘራችንም አይደለም ብዬ ነው የማስበው። ጥሩ ትግል ነው የነበረ። ለቀጣይ በዚህ ልክ እየተደገመ ያለው ነው። ቀጣይ መያዝ አለብኝ ብሎ ከቦ አንድን ግለሰብ ለማጥቃት ሲመጣ በህይወቱ ወስኖ በቤተሰቡ ወስኖ መስዋዕትነት ለመክፈል ተዘጋጅቶ አይቼን አልሰጥም ብሎ በኮሚትመንት በቁርጠኝነት ሲሆን አሸንፋለሁ፣ ካልሆነ ደግሞ ብሞትም ታሪክ ጽፌ እሞታለሁ፣ ስሜ ከታሪክ በላይ ይሆናል ብሎ የመጀመሪያውን ርችት የተኮሰው ክቡር ጀግናው ኮሎኔል ደመቀ እንኳን አደረሰ ማለት ፈልጋለሁ። ከዚህ በመቀጠል ከዚህ ከሐምሌ 5 ዝክረ በዓል ጋር በተያያዘ የቀረበውን ሰነድ በተመለከተ እጅግ በጣም አስተማሪ እንደተባለው ከዚህ በላይ ማስፋት ይቻላል፣ ግን በዚህ መድረክ ለማቅረብ ደግሞ ተወያዩ ቢያሰፋው በሚል አስተሳሰብ እንደሆነ ወስዳለሁ። በጣም አስተማሪ ሰነድ ነው። እኔ ከመሪ ቃሉ ነው የምናገረው። መሪ ቃሉ በነገራችን ላይ የትግሉን መነሻ አስታወሰኝ፣ የቀጣዩን የትግል ስትራቴጂ ቀረጸልኝ።
የማይታጠፍ ቃል አማራ ነን እንጂ አማራ ነን አላልንም ብሎ የተነሳው የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ የማይታጠፍ ቃል ያለው የትግሉ መነሻ እሱ ይመስለኛል። የማይፈታ ትጥቅ ያለው ደግሞ ጠላት እንደሚታወቀው የወያኔ አስተሳሰብ እስካልከሰመ ድረስ የወልቃይት ጠገዴ ይህ ህዝብ የህልውና አደጋ የተደቀነበት ስለሆነ ትጥቁ አይፈታም የሚለውን ስትራቴጂ የሚያመላክት ይመስለኛል። ዘላቂ መውጫ መንገዱ አንዱ ራሱን በትጥቅ ማጠናከር ነው። በትጥቅ ብቻ አይደለም፣ በሀሳብም ትጥቅ ነው ብለዋል በመጽሐፋቸው ክቡር አስተዳዳሪያችን። መነሻ ትግላችንም መዳረሻችንም የጠቆመ መሪ ቃል ስለሆነ ለሱም ትልቅ አክብሮት እንዳለኝ ማንሳት ፈልጋለሁ። ሌላኛው በጣም ቁልፍ የውይይት ሀሳብ ተደርጎ የተነሳው ከሐምሌ 5 ምንድነው የምንማረው የሚለው ሐምሌ 5 ላይ የነበሩ ኩነቶችን ቅድም በጽሁፉ አሁን እንደሚዋኘው በደንብ አድርጎ አንስቷቸዋል። ሐምሌ 5 ላይ በነገራችን ላይ በጣም ብዙ ነገር ነው የምንማረው። የፍትህ ጥያቄ እስከያዝክ ድረስ ትክክለኛ ጥያቄ እስከያዝክ ድረስ እና እሱን ለማሳካት ቁርጠኛ እስከሆንክ ድረስ ምንም ያህል ጨለማ ቢሆን ምንም ያህል አስፈሪ ቢሆን ቅድም ኮነሬል እንዳለው ፈጣሪ ጥሎ አይጥልህም፣ መሀከል ላይ ሆኖ በድል ትወጣዋለህ። እኔ በእምነት ታሪክ የምናስታውሰው የሙሴ ታሪክ አስታወስኩት። ሙሴ ከፈርዖኖች የእስራኤልን ሕዝብ ይዞ ሲሸሽ ከፊቱ ባህር ከኋላ የፈርዖን ሰራዊት ነበር። እናንተ የት ልንወጣ እንችላለን የሚል አጣብቂኝ ውስጥ ነበር። ግን መሆን የማይችል የሚመስል ግን ባህሩ ተከፍሎ ተሻገሩ። ያኔ ደግሞ ሐምሌ 5 ቅድም ወርቃማ የሆኑ የማንነት ኮሚቴ አባላቶችን ጥያቄውን በበላይነት የሚመሩ ጀግኖችን እነሱን ካጠፋው ጥያቄው ይዳፈናል በሚል አስተሳሰብ ከፍተኛ ኃይል ስምሪት ተደርጎ ቤት ተከቦ በጣም አሳቻ ሰዓት ሰው ሁሉ በተኛበት በዛ ሰዓት በቁጥጥር ስር እነዚህን ግለሰቦች ሁሉንም ማዋል አለብኝ በሚል አስተሳሰብ ሲጀመር አይ ህይወቴን እሰዋለሁ እንጂ አልሰጥም፣ ቤተሰቦችም ከሀገር በላይ አይደሉም፣ ከህዝብ በላይ አይደሉም፣ ከወልቃይት ጠገዴ የማንነትና የወሰን ጥያቄ በላይ አይደሉም ብሎ እንዳይነ ቢሊዮኑ የሚወዳቸው በራሱ በቤተሰቡ ላይ ወስኖ በዛ ልክ ትግል ሲያደርግ መላ ጎንደርን መላ አማራን ያሰባሰበች ዕለት ማለት ምን ማለት ነው? የዓላማ አንድነት ያለው ሰው የኃይል ብርታት አለው፣ አሸናፊ ይሆናል። የተደራጀ ሰው በተናጠል ሳይሆን የተደራጀ ኃይል አሸናፊ ነው፣ አንድ ላይ ስለቆመ ማለት ነው። ይሄን ያሳየን ሐምሌ 5 መሪን ሲያከብር አሸናፊ ነው። ይሄን ያስተማረን ሐምሌ 5 ከዛ ላይ እኔ ይሄ በዓል ቢቻል ክልል አቀፍ በዓል ነው፣ ቢቻል አገር አቀፍ በዓል ግንቦት 20 ብሎ ወያኔ ሲያከብረው እንደነበረው ያን የሴራ ፖለቲካ ይዞ መጥቶ ሲያከብረው እንደነበረው ሐምሌ 5 የሀገር አቀፍ ደረጃ በዓል ቢደረግ ተገቢ ነው ብዬ አምናለሁ። ይሄን ትግል ማድረግ አለብን ብዬ አምናለሁ። ሐምሌ 5 እንግዲህ ብዙ አምስቶች አሉ። ያቺ ቀን ግን በደንብ ማየት ያስፈልገናል ማለት ነው። 2008 አሁን 2018 ሲታይ ሐምሌ 5 10ኛው ዓመት እየተከበረ ነው ሲባል ሐምሌ 5 ምንድነው? ሐምሌና ሐምሌ 5 ማለት ነው። ከሐምሌ 1 እስከ ሐምሌ 30 ብዙ ቀኖች አሉ። ሐምሌ 5 ግን በጣም እጅግ ሐምሌ 5 እና ኮሎኔል የተሳሰሩ ናቸው። ሐምሌ 5 እና አማራ፣ ሐምሌ 5 እና ጎንደር፣ ሐምሌ 5 እና ኢትዮጵያም የተሳሰሩ የተሰናሰሉ ለሀገራዊ ለውጥ መነሻ እርሾ የጣለች ቀን ነች ማለት ነው። ስለሆነም በዚህ ሐምሌ 5 ውስጥ መታየት ያለባቸው አንደኛው የተዛባውን ትርክት የሻረች
የአማራ ህዝብ የጨቋኝ የተጨቋኝ የተዛባ ትርክት ተጭኖበት አማራ ነን እያሉ በጉልበት በኃይል የተካለሉ ህዝቦች አሉ። ስለዚህ አንድ የተዛባውን ትርክት የሻረች ናት ሐምሌ 5። ሐምሌ 5 ደግሞ ለሀገራዊ ለውጥ ክብሪት ለኳሽ ናት። የራሱ የእውነትና የፍትህ ጥያቄም ሳይሆን የሌሎች ህዝቦችም የእውነትና የፍትህ ጥያቄም ይከበር፣ በኦሮሞ ያሉ ወንድሞቻችንም ግፍና በደል ይቁም የሚል ፍትህ ወዳድ አማራ ህዝብ ህግ አክባሪ ህዝብ መሆኑ ጭምርት ነው። ስለራሱ ብቻ ሳይሆን ስለ ሌሎች ኢትዮጵያውያን ጭቆናና ግፍም ጭምርት የምትታገል ቀን ነች ያቺ ቀን። የአንድነት ምስጢር የተገለጠበት የትብብር ኃያልነት ነው የጎመራበት ነው ብሎ መውሰድ ይቻላል። አራተኛው የቀድሞውን እና ቆሞ ቀሩን ወያኔ ከዚህ በላይ እንዳይጓዝ ገታ ያቆመች ቀን ከዛ በኋላ ወደ አመነጨው ሐሳቤ ተንኮታክቶ የሞተበት የማንነት ትግሉ መነሻዎች አሉት። ከዚህ ያለ ትውልድ እየተቀበሉ ስለሆነ የሐምሌ 5 ፍሬዎች ነን። ስለዚህ ትግሉ በውስን ሰዎች ተጀምሮ አድማሱ ሰፍቶ ሰፊውን የአማራ ህዝብ አነቃንቆ ኢትዮጵያን ጭምርት ሀገራዊ ለውጥ እንዲመጣ ያደረገ በመሆኑ መነሻዎች አሉት። የትግሉ መነሻዎች የሚይዝ ትውልድ ያስፈልገዋል። ስም የሌለው ታሪክ የለው። ታሪኩን ያላወቀ ህዝብ ሊደናገር ይችላል። ለባንዳም ለባዳም ተገዢ ይሆናል። ጊዜው ተገዢ ተጨቋኝ ይሆናል ማለት። ስለዚህ ታሪኩ ጠንቅቆ የተረዳ ህዝብ ግን አምርሮ ይታገላል። ስለዚህ ታሪክና ስነ ልቦና ይዞ ነው የተነሳው መነሻው። 2 ህግና ህገ መንግስት ጠቅሶ ነው የተከራከረው። 3 ፈቃደ ህዝቡ ነው። 4ኛው መነሻው የእውነትና የፍትህ መንገድ ነው የተከተለው። ሰላማዊ ዴሞክራሲያዊ የሆነ መንገድ በጣም ድቅድቅ ጨለማ ሆኖ በዛ ይደፈራል ተብሎ በማይታሰብበት ይሄ መንገድ ይሄ ያዋጣል ብሎ መነሻ ይዞ የታገለ ማንነት ኮሚቴ ነው። በጣም ይሄ ትልቅ ነገር ነው ለኛ ለወጣቶቹ በጣም ትልቅ መነሻ የሚሆን በጣም ቀጣይ የሚጻፍ ነገር ነው። ሂደቱ ስናይ ውጣውረዱ በጣም ፈተና የበዛበት ፈተና፣ ጽናት፣ ተስፋ፣ ድል የተጎናጸፈበት ነው። መዳረሻ ግቡ ምንድነው ካል ግን የዚህ ማንነት ትግሉ ነፃነት፣ ማንነት፣ ወሰን የማጽናት በዘላቂነት በህግ አሸናፊነት የማጽናት ኃላፊነት ከኛና እናንተ ላይ ወድቋል ማለት ነው። ትናንት ምናወሳቸው ታጋዮቻችን ለምንድን ነው ካላችሁ ወራት አለሱ እርሾ አለሱ የአርበኝነት የጀግንነት ቁመና ተላብሰው ፊት ለፊት መስዋዕት ለከፈሉ ጀግኖቻችን እናስታውሳለን። ከነሱ ወስዶ ወራት አለ የአርበኝነት። በዛሬስ ወለም ዘለም ሳንል ለባንዳ ለባዳ የማይገዛ ትውልድ ሆኖ የተጎናጸፈውን ነፃነት የተጎናጸፈውን ማንነት ያረጋገጠውን ወሰን የማጽናት ኃላፊነት አለበት። ደግሞ ባንዳ ሆኖ ገረድ ሆናለሁ ካለ ለትዝብት እንጂ አያሸንፍ። ትናንትም አላሸንፍ። ትግሉ የማንነት ትግል ስለሆነ ማለት ነው። ይሄን መዳረሻ ግባችን ስለሆነ ይሄ የማንነት ትግሉ ውስን ሰዎች ሳይሆን ሁሉም ሰው የሚታገልበት ነው። ማንነቴ ማንነኝ ብሎ ሰው ይጠይቅ ራሱ ማንነኝ ማንነን። ስለዚህ ነኝ ማለት አለበት፣ ነን ማለት አለበት። 2 በውስን ጊዜ ትግል የመጣም አይደለም፣ በጣም ረጅም ጊዜ የፈጀ ትግል ነው። አሁን እሱም ይፈጃል። ስለዚህ ሁሉ ጊዜ መታገል ይጠይቀናል ማለት ነው። ቀጠናው በጣም ወሳኝ ስለሆነ ማለት ነው። ትግሉ በሁሉም ቦታ ነው። የሀገረ መንግስት የማስቀጠል ያለ ማስቀጠል ጉዳይ ስለሆነ ይሄን የተረከበ ትውልድ ደግሞ አጠንክሮ ይዞ መቀጠል ይኖርበታል ማለት ነው። ስለዚህ ሐምሌ 5 እያስታወስን የትናንት ጀግኖቻችን ይዘናል። ዛሬ ደግሞ 10ኛው ዓመት ደርሷል። ከዚህ 10 ዓመት በኋላ ምን ይጠበቃል? ምን እንስራ ካል መሪ ቃሉን መውሰዱ የማይታጠፍ ቃል የማይፈታ ትጥቅ ይላል። አማራ ነን እንጂ አማራ እንሁን አላልንም። ቃል የእምነት ዕዳ ነው። ወልቃይት ጠገዴ በጌ ምድር ጎንደሬ ነው።
ይሄ ስንል ቢመራቸው ሰዎች አሉ። አዎ እውነት ነው። ለመኖር የትኛውም ኢትዮጵያዊ መኖር አለበት። በማንነታችን ግን ኮርተን ነው መኖር ያለብን። የኛ ማንነት ይከበራል እንጂ ሌላው ማንነት እንደፍጥጣላል የሚለው በጣም መሰረታዊ። ስለዚህ የማይታጠፍ ቃል ነው። የትግሉ ቃል በጣም ከባድ ኃላፊነት አለብን። ስለዚህ የማንነት ትግል ሐምሌ 5 አንድ ያየነው ማኪያቬሊ አንድ የሚለው ነገር አለ። 3H ብሎ ይወስዳቸዋል ማኪያቬሊ የጥበብ እንትኑ ሄድ ይለዋል። ይሄ የመጀመሪያው ኤች ሄድ፣ ሀርት፣ ሃንድ ይለዋል። እነዚህ ተጣምረው ናቸው ሐምሌ 5 ተግባራዊ የሆኑት። ሄድ፣ ሀርት፣ ሃንድ መያያዝ አለባቸው። እነሱ እንደ አፓርታይድ ገዢዎች ሆኖ ለወልቃይት እያስተዳደሩ ዋናውን ወደ ትግራይ ይሻገራል። የሚጠቅመው ወደ ትግራይ፣ መከራው ደግሞ ወደ ወልቃይት ያመጡበት የነበረ ዘመን አሳልፈናል። ያንን እንዳንረሳ አንዱ የሚገጥመን ያለ ፈተና ችግር መርሳት፣ መዘናጋት፣ ነገሮችን አቅልለ መመልከት አይሆንም። እንደገና በአንዳንድ የጠላት ድምጾች ደግሞ መሳብ፣ ውጤቱ ነፃነቱ በእለታዊ ጊዜያዊ ጥቅሞችን መለካት፣ የእርሻ መሬት ባለማግኘቱ ነፃነት ነው እኛ ለኛ ምን አገኘን የሚልበት አንዳንድ ሰው እንደ መሬት እኮ ምን ያደርጋል? የመጀመሪያ ነፃነት ነው የአንድ ማህበረሰብ መለኪያ። ከቦታ ቦታ እንድትንቀሳቀስ፣ እንደፈለክ እንድትናገር፣ ሀዘንን ደስታህን በቋንቋ እንድትናገር፣ በባህል እንድትኮራ እድል ማግኘት ነው ለሁሉ የሚያኮራው ማለት። ከዛ በተረፈ ሀብታምም ድሃም ሊኖር ይችላል። ነገ መቼም ሀብታም ድሃ በፍጹም አይኖርም አንልም። ግን ቢያንስ እንዳስተዳደር እንደ ህዝብ ግን ሁሉም ሰው ራሱን ችሎ እንዲኖር በኢኮኖሚ ስራ ይሰራል። ሁሉም ሰው ደግሞ እኩል አይሆንም። ነጮችም ቢሆን ያው ሁሉ ቴክኖሎጂ እየሰሩ ድሃም ሀብታም አላቸው። ስለዚህ ድሃና ሀብታም አይኖርም ብለን አይወሰንም። ግን ሰው ቢያንስ ይህን አካባቢ ሁመሬት ይዘን ደግሞ ጾማችን ግን አናድርም። ለማኝ ህዝብ ግን አይኖረንም። ራሱን ችሎ የሚኖር ህዝብ ግን እንዲኖረን በጋራ መስራት ደግሞ ያስፈልጋል። አሁን ካለን ችግር አይታችሁታል። አሁንም መዘናጋት ካለ ትክክል አይሆንም። የትላንትና በደላችንን ምንረሳ ከሆነ ትክክል አይደለም። በሺ የሚቆጠሩ ወንድሞቻችን የት እንደገቡ እንኳን አናውቅም። ያው በበዓሉ ኑሯችሁ ከሆነ 2013 የማንነት ኮሚቴ በዛን ጊዜ አውጇል። እስካሁን ያልተመለሰ 20 ምናምን ዓመት አድርጎ 30 ምናምን ዓመት አድርጎ ወይ መኖሩ ወይ መሞቱ ካላወቃችሁ እንደሞተ ታሳቢ ሆኖ ተስካሩም ሀዘናችሁም አውጡ ብሎ ለወልቃይት ጠገዴ ህዝብ አውጇል። ትላንትና ወልቃይት ጠገዴ ቲፒኤልኤፍ ከመምጣቱ ህወሓት የሚባል ኃይል ወደዚህ ከመምጣቱ ምንድነው አባቶቻችን ሲያስተምሩ ነበር? በዚህ በስርዓት እያስተማሩ የመጪ ትውልድም እንደዚህ እንዲሆን፣ ስልጣን እንደዚህ እንዲሆን፣ የፖለቲካ ፓወር መያዝ፣ ኢኮኖሚ መቆጣጠር፣ እንደ ህዝብ መደራጀት ጠቀሜታው ይሄ ነው ብሎ እየመሩ ነበሩ ወይስ የግል ነው? አፍተራሪ ቀናዝማች ምናምን ተብሎ ዝም ብሎ ከነበረ እሱ ክፍተት ነው። እነሱ ያን ጊዜ ባለማደራጀታቸው ህዝቡን በትምህርትም እንዲማር እድል ባለማግኘታቸው ምክንያት ለተለያየ ተጋላጭ እንዲሆን ምክንያት ሆኗል። እንደ ህዝብ እንደ አካባቢ ግን ቀደምት አካባቢ እንደሆነ አሁን አውቀን አሁን ደግሞ እግዚአብሔር ይመስገን ብዙ የተማሩ ልጆች እየመጡ ነው። እነዚህ ማበረታታት ያስፈልጋል። የነበረን ታሪክን በትክክል አስተላልፈን የሚጽፉ ሰዎች ጽፈው በአፈ ታሪክ የሚነግሩ አባቶች ነግረው ወደፊት እንደዚህ ሊመጣ ይችላል እንደዚህ እንዳይሆን ይሄን ሆናችሁ ጠብቁ። ድሮ ጠዋታችን ይሄን 1 2 3 ይሄን አደረገን እከሌ ነው ምን ሲሆን ነው ሐምሌ 5 የነጻነት ቀን የሆነው? እነ ኮሎኔል ደመቀ የሚባሉ ዘመን ምን አድርገው ነው? ስለዚህ የህዝብ ጥያቄ ነበር ይዞ የተነሳው ኮሚቴው የህዝብ ጥያቄ በማንሳቱ ህወሓት አስቆርፏል። ህወሓት ደግሞ እንደ ትላንትናው እያፈነ ወልቃይት ጠገዴ እንዳጠፋ ሁሉ ለማጥፋት ነበረ ጎንደር የተጓዘው መትረየስና ቦምብ ታጥቆ። ያን ታሪክ ደግሞ ያንን ኃይል ደግሞ ያጠፋው የጎንደር ህዝብ ተዋውሮ ነበር ያን ቡድን ያጠፋው። ይሄን ከዚህ በኋላ ህዝቡን እንዴት ወደ አንድነት እንደመጣ ህወሓት የሚባል ኃይል እንዴት እንደወደቀ እንዴት የኢትዮጵያ ህዝብን ትግል እንደሆነ እሱን በደንብ ነው ከፍ ማድረግ አለበት። ስለዚህ ወልቃይት ጠገዴ ህዝብ ለአሁን ለውጥ
ደጋፊ ሳንሆን መስራቾች ነን የምንለው ሐሳቡን ይህን ስርዓት መለወጥ አለበት የሚለው ትግል ከዚህ ማህበረሰብ የተነሳ ስለነበር የጋራችን ትግል ነው። አሁን የመጣ ለውጥም የዚህ ማንነት ትግል መሰረት ነው። ስለዚህ አሁን ያለው ሁኔታ ደግፈን ጠላት ነው ብለን አንድ መሆን ይገባል።